ረፍ እያየሁህ ነው ጌታ እኮ ምንድነው እንደዚህ የሚያስኩልሽ? እስቲ ለምንድነው እንደዚህ የምትናገሪው? አንተ አፍረሽ ነው? ጨረቃዎች ዛሬ እንግዲህ እንዴት ነው በናፈቀን እና ስንጠብቀው በነበረው መልኩ ሁለታቸው ብቻ መተውልናልና እንግዲህ ሀይሚ ዛሬ ብሩክ ወደ እኔ እመጣለሁ ብሎ ደውሎልኛልና የሚመጣበትን ጉዳይም ልንገራችሁ ብላ እንግዲህ የመግቢያ ቪዲዮ በመስራት ለማስረዳት ሞክራለች። ብሩክ ግን በዋናነት ናፍቆቱን እየተወጣ ይገኛልና ዛሬማ ብሩክ እንደውም ታሽኮርመም ነው አሽኮርመም ነው የሚባለውና በጣም ሀይሚ አምሮባታል ከሚባለው በላይና ደስ ብሎኛል። ምንም ይሁን ምን ወደ ዝርዝሩ ከመግባቴ በፊት በጣም ነው ደስ ያለኝ። እንደዚህም ሆነው ሁለታቸው ብቻ ስለመጡ የጨረቃ ፋሚሊዎችም እንግዲህ ታረጋጉ፣ በትዕግስት ጠብቁ። እነሱ ሰላም ነን ብለው በፍቅር አብረው እስከሚመጡ ድረስ መታገስ ግድ ነው። ስራችሁን እየሰራችሁ ስራችን እየሰራን ማለት ነውና ለዓላማችን መጽናት ግድ ይለናል። ሀይሚና ብሩክ መቼም አይለያዩም። እነሱ ወጥረው ነው ስራ እየሰሩ ያሉት ማለት ነው። ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይብዛ በያላችሁበት እያልኩኝ ውድ ቤተሰቦቼ እንግዲህ ትንሽ ጠፋ ብያለሁ። ቪዲዮዎችን የሚለቀቁትን እያየው ነበረና በቃ ማለት በዩ ቤትም ተለቋል። ሀይሚም ሰርታለች በዩ ቤት፣ ቦራም ትናንትናም ሰርቷል። ትናንትና በተሰራው ቪዲዮ ትንሽ ደስ ያለኝ ሀብሉን እንግዲህ አውልቆ ሰጥቷታል ማለት ነው። እሷም እንግዲህ አልቀበልም በግድ ስር እያለች ያንቺ የሆነ ነገር ከኔ እንዲኖር አልፈልግም ብሎ እንግዲህ እርግጡን ነግሯታል ማለት ነው። እንግዲህ ደግሞ በመሀል አንድ ሴት መታለች አብስላት የምትባል ማለት ነውና ብቻ ሁሉንም ነገር ልተወውና እኔ ስለ ሀይሚና ስለ ብሩክ ብቻ ነው ማውራት የምፈልገው። በዙሪያቸው ስላሉት ትናንትም የተለቀቀውን በሀሰን ቤትም አይቻለሁ ቪዲዮና እሱ በጣም ብዙም ስላልተመቸኝ አልሰራውም። እውነት ለመናገር በቃ እየተለቀቀ ያለው ቪዲዮ በጣም የሚያስጠላው ማለት ነው። በቃ አንድ የሚያደርግ ሳይሆን ኢቭን ጓደኛን ራሱ የሚያለያይ ነውና በቃ ከሱ ነገር ተቆጥብ ያለው ማለት ነው። ምንም አስተያየት መስጠትም ስላልፈለኩ ዛሬ ሁለታቸው ብቻ ስለመጡ ስለነሱ ነው መናገር የምፈልገው ማለት ነውና በመጀመሪያ ያው እርግጠኛ ነኝ ሀይሚና ብሩክ ማለት ይሄን ያክል የከረረ ጠብ እንደሌለ አምናለሁ። ምክንያቱም ልትጋጩ ትችላላችሁ። ነገር ግን አሁን ሀይሚ ሻንጣ ልብሱን እንትን ብላ አስወጥታ ምናምን ውጣልኝ ከቤት እያለች ትገኛለች እና ከዚህ በላይ መስራት ትችላላችሁ። በጣም ጎበዝ ናችሁ። ግን ደግሞ ያው ለጨረቃ ፋሚሊ ሲባል ደግሞ ለኦዲየንስ ሲባል ትንሽ ነገሩ ይበቃል ብላችሁ ዘግታችሁ በፍቅርና ለየት ባለ ርዕስ ብትመጡ ደስ ይለኛል። እዚህ ጋር መናገር የምፈልገው ነገር አሁን ሀይሚና ብሩክ የእውነት ተጋሽተው አሁንም ድረስ በቃ ሊለያዩ ጫፍ ደርሰው ከሆነ ማለት ነው። ምክንያቱም እኔ ስራ ነው ብዬ ነው የማምነው ከመጀመሪያው እስካሁንም ማለት ነው። እና በቃ እንዲው በደፈነው ማለት ነው ሀይሚ ቡራን ብትረጁ ደስ ይለኛል። እኔ ማለት ብሩክ አላጠፋም አይባልም፣ አጥፍቷል ብዬ አስባለሁ። ያኔ ምንም አጥፍቷል ስላችሁ በቃ እዩን ማንጣት ወይም እዩን ማግኘት አልነበረበትም። ግን ነገሩን ለማጽዳት ነው ብሎ ነበር የመጣውና ግን ደግሞ እሷን ማግኘቱ ብቻ ነው እንጂ ጥፋት ተብሎ የሚወሰደው ምንም ያደረገው ነገር የለም። ስለዚህ ይሄ እንኳን እንደ ጥፋት ከተወሰደበት ይቅርታ ጠይቋልና ሀይሚ ይቅርታውን ብትቀበዩና እውነት ለመናገር ሀይሚ ከዚህ በፊትም ምንም እሷ ባልሰራችው ነገር የሆነ ስህተት የሆነ ችግር ሲፈጠር እሷ ናት ይቅርታ ጠይቃ ነገሩን የምታበርድና የምሬን ነው ምንም ሳታጠፋ ማለት ነውና ዝቅ ብላ ለፍቅር ይቅርታ ትጠይቃለች ሀይሚ ማለት ነው። ስለዚህ አሁንም ቢሆን በፊት የነበራችሁ ያላችሁን ስብና ኦዲየንስ የሚወድላችሁን ፍቅር አሁንም መቀነስ የለባችሁም ማለት ሀይሚም ብትረጁ ደስ ይለኛል። ብሩክ እንደዚህ አሁንም ሴት ምናምን እያመጣ ያለው አብስላት የምትባለው ዘመዱ እንደሆነች ነው እንግዲህ የሰማነውን በብዙ መንገድ እና ዛሬም ነገም ቢሆን
ብሩክ በሀይሚ ላይ ምንም ነገር አያደርግም፣ ምንም ዜሮ ማለት ነው። እና ግን ደራ ሲገባና ሲናደድ እልኩስ ሲገባ በቃ የቡራ ማሸነፊያው አሁን ሴት ይዞ መምጣት ነው በቃ። ስለዚህ አሁን የብሩክ ደካማ ጎን ብለን የምናስበው ከሀይሚ ጋር ሲጋጭ ሴት ይዞ የሚመጣ ከሆነ ከባድ ነው ማለት ነው። ይህን ደግሞ ሀይሚ ተረርተሽ ያኒ ማለት አንቺን ለመመለስ ነው እንደዚህ የሚያደርገው ብዬ ነው የማስበው እንጂ አሁንም ቢሆን ነገም ቢሆን ብሩክ በጣም እጅግ ጨዋ ልጅ ነው። አብስላትን ማመጣ አበበችን ማመጣ አልማዝን ማመጣ ለቪዲዮ ነው ለሌላ ነገር አይደለም። እና ስለዚህ ሀይሚዬ ያው እንግዲህ ብስልነሽ ብልህነሽና ብልህነሽን ደግሞ ለአንቺ ተጠቅመሽበት በቃ አለ አይደለ ቪዲዮም እንኳን ስትሰሩ በፍቅር ብትሰሩ ሞር ይታይላችኋል ብዬ አስባለሁ። ኦዲየንስም የበፊቱን ፍቅራችሁን የበፊቱን ያላችሁን ለኦዲየንስ ክብር ነው የሚፈልገውና ስለዚህ ታርቃችሁ ምንም ይሁን ኢቨን የከረረ ጠብ እንኳን ባይኖር በዙሪያችሁ ያሉትንም ብሩክም በዙሪያው ያሉትን ሴቶች ጠርጎ በማስወጣት ወደ ህይወታችሁ ወደ ላይፋችሁ ተመልሳችሁ የወደፊት በቃ አይደል ሪል የሆነ ቪዲዮ እንግዲህ ሀብትሽ ካገባ ቀጣይና ቡራ ነው የሚሆነው እና ሪል የሆነ ቪዲዮ ብትሰሩ ደስ ይለኛል ብዬ አስባለሁ። ምክንያቱም መሆንም ያለበት እንደዛ ነው። ብሩክ ደግሞ እልክ ይበቃሃል። ከሀይሜ ጋር ስትጋጭ ሴት ማንጣት የለብህም እውነት ለመናገር ማለት ነው። ሌላ ነገር ማድረግ ትችላለህ። ከእሷ ጋር መጋጨት፣ መጣላት፣ መደባደብ የሆነ ልክ እሷን ፕራንክ ማድረግ ምናምን ትችላለህ እንጂ ከሀይሜ ጋር ስትጋጭ ሴት እዘህ የምትመጣ ከሆነ ከባድ ነው። አሁን ብሩክ ምንም ቢል ሀይሚ አልሰማውም ስላለች ማሸነፊያ የሆነው ሴት ይዞ መምጣት ነው እና ሀይሚን ለማስቀናት የሆነ ነገር በቃ ብቻ ዞረም ተዟዟረም ብሩክ ሀይሚን እንድትመለስና ከሱ ጋር እንድትሆን ነው ይሄን የሚያደርገው። ሌላ ማሸነፊያ መንገድ ስላጣ ነው እንደዚህ የሚያደርገው እንጂ ከሌላ ሴት ዶ ምናምን በአንድ ቀን ዝም ብሎ ሴት የሚገኝ ዝም ብሎ ነው እንዴ? ከገበያ ተገዝቶ ነው እንዴ የሚመጣ? ዝም ብሎ ነው ለቪዲዮ ነው የሚያመጣቸው። እና እዩም እንግዲህ እያለቀባት ይሆናል ብዬ አስባለሁ። ከሀይሚ ጋርም አንድ ቪዲዮ ሰርታለች፣ ቦራም አንድ ቪዲዮ ሰርቶላታል ትናንትና። ስለዚህ በቃ የምትፈልገውን አግኝታለች ሂሳቧን ማለት ነው። እና ከዚህ በላይ ከህይወታቸው እንደወጣች ነው የማስበው። ምክንያቱም ሀብል የተባለውንም እስካሁንም ማቆየቱ ብሩክ ያው ስጦታ ስለሆነ ከሷ ደግሞ ምንም አይነት ስጦታ ስለማያስፈልግ፣ ምክንያቱም ለሀይሚ የማይመቻት ነገር የትኛውም ነገር ሀይሚን የሚያስከፋትን ነገር ብሩክ መቀበልም ማድረግም የለበትም። ምክንያቱም የሀይሚ ደስታ የቡራ ደስታ እስከሆነ ድረስ እዩ የምትሰጠው ነው የትኛውንም ነገር ብሩክም እሱ አይፈልግም እና እንቅጩን ነግሯታል። ስለዚህ አሁን ሀይሚዬ ተረጂው በፍቅር ነው። ቤታችሁ አብራችሁ ነው መኖር ያለባችሁ እንጂ ቦራ ወጥቶ አንቺ ብቻሽን እንዴት ይሆናል? አይሆንማ።